የጦጣ በሚሊዮኖች የሚቆጠሩ ሰዎችን ያስለቀሰው ለምንድን ነው? የጦጣ በቅርቡ በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይም በጣም ቫይራል የሆነው ፓንቺ ወይንም ደግሞ ፓንቺኩን ይባላል። ታሪኩ እናቱ ጥላው ስለሄደችም ነበር። በዝንጀሮች ዘንድም እናት ልጇን ጥላ መሄድ ያልተለመደም ሲሆን ፓንቺ ላይ ግን ይህ አጋጣሚም ተፈጥሮ የፓርኩ ጠባቂዎች ፓንቺ ብቸኝነት እንዳይሰማው አሻንጉሊትም ሰጡት። ፓንቺ ይህን አሻንጉሊት እንደ እናቱ አድርጎ በመቁጠርም የትም ቦታ እየጎተተ ይዞም ይዞራል፣ አብሮም ይተኛል። አብዛኛው ቪዲዮዎች ላይም የሚታየው ይህን አሻንጉሊት ይዞ ሲንቀሳቀስም ነው። ፓንቺ አሻንጉሊቱን ሲያቅፍና ሌሎች ዝንጀሮች አጠገቡ ሲመጡ አሻንጉሊቱን እንደ መከላከያ ሲጠቀምም የሚያሳዩ ቪዲዮዎች የብዙዎችን ልብም ነክቷል። የፓንቺ ቪዲዮ በዓለም ዙሪያ ቫይራል የሆነውም ብዙ ሰዎች የብቸኝነት ስሜት ስለሚረዱትና ከነሱ ጋር ራሳቸውን ስላገናኙትም ጭምር ነው። እናቱ ብትተውም ፓንቺ በራሱ መንገድ መጽናናት ለማግኘት የሞከረም ሲሆን ይህ በህይወት ውስጥ አስቸጋሪ ሁኔታዎች ሲያጋጥሙ